ታዳጊው ብላቴና ምን አደረገ? እግዚአብሔርስ ምን ተአምር ሠራ? በጥንት ጊዜ በእስራኤል ሕዝብ ሁሉ ፊት አስፈሪ የነበረ ጎልያድ የተባለ አንድ ግዙፍ ሰው ነበረ። ነገር ግን በፈጠረው አምላክ የሚተማመን አንድ ዳዊት የተባለ ታዳጊ ብላቴና በዚያ ነበረ። ዳዊትም በእጆቹ አንድ ወንጭፍና አንድ ድንጋይን ይዞ ወደ ጎልያድ ተጠጋ። ሁኔታዎቹ ያስገረሙት ጎልያድ በዳዊት ላይ ቀለደበት። እግዚአብሔርን የሚተማመነው ብላቴና ወንጭፉን አንስቶ አሽከርክሮ ግንባሩን አለው። በዚያ ቅጽበት ያ የሚያክል ግዙፍ ሰው በጀርባው ተዘረረ። ዳዊትም ተመረጠ፣ ቅባ ቅዱስንም ተቀባ። ይህ ታሪክ ዛሬም አንድ ነገርን ያስተምረናል። እግዚአብሔርን የሚያምኑ በፈጠራቸው አምላክ የሚተማመኑ ሁሉን ነገር ማድረግ እንደሚችሉ ያሳየናል። እንዲህ አይነት ቪዲዮዎችን ከወደዳችሁ ቻናሉን ሰብስክራይብ፣ ላይክ ያድርጉ።